መሪዎች በተለይም አገርን የሚያስተዳድሩ ጠቅላይ ሚኒስትርና ፕሬዝዳንቶች በተቻለ መጠን በሚገባ ቢያውቋቸው ተብለው ከሚነገሩ ጉዳዮች መካከል ሕግ፣ ኢኮኖሚክስና ዓለም አቀፍ ግንኙነት ይጠቀሳሉ። በእነዚህ ዘርፎች የረባ እውቀት እንደሌላቸው የሚያውቁ መሪዎች ደግሞ ጠንካራ የአማካሪዎች ቡድን ይኖራቸዋል። በተለይ በዚህ በግሎባላይዜሽንና የኢኮኖሚ ተያያዥነት ወይም ኢኮኖሚክስ ኢንተርዲፔንደንስ የምጣኔ ሀብት መሰረት በሆኑበት ዓለም ውስጥ የደሃ ሀገር መሪዎች ጥንቃቄ አድርገው አገራቸውን ካላስተዳደሩ የሚያስከትሉት መዘዝ ከበድ ያለና ለትውልድ የሚተርፍ መሆኑ በብዙ ሀገራት ታይቷል። በእውቀት የሚመሩ ብቁ ብቻ ሳይሆን አገር ወዳድ መሪዎች አማካሪ ያላቸውና እነዚህን አማካሪዎችም የሚሰሙ መሪዎች ካሉ ደግሞ አገራቸውን በጠቃሚ ሀዲድ ላይ አስቀምጠው ወደ ቀጣዩ ትውልድ ያስተላልፋሉ። ለአብነት ቀዳማዊ ኃይለ ሥላሴ በኢትዮጵያ ውስጥ የስኳር ፋብሪካዎችን ጨምሮ ልዩ ልዩ ፋብሪካዎችን ሲያስፋፉ፣ የኢንዱስትሪ የልማት እቅዶችን ሲተገብሩ የተማሩት ኢኮኖሚክስ ባይኖርም እንደ ይልማ ደሬሳ ያሉ ኢኮኖሚስቶችን፣ እንደ መኮንን ሀብተወልድ ያሉ የንግድና ኢንዱስትሪ መሪዎችን፣ እንደ ማሞ ታደሰ ያሉ የእቅድና የልማት ኃላፊዎችን፣ እንደ ተፈራ ደግፌ ያሉ የማዕከላዊ ባንክ ገዢዎችን ይጠቀሙም ያደምጡም ነበር። በዚህም በኢትዮጵያ ውስጥ በተለይም በከተሞች መንግስት መር ኢኮኖሚያዊ እድገት እንዲኖር ቁልፍ ሚና ተወጥቷል። መንግስቱ ኃይለማርያም የኢኮኖሚክስና የፖለቲካል ኢኮኖሚ ግንዛቤው እንደሚያጥራቸው አምነው ሙያውን ለባለሙያዎች ትተው ምክራቸውን እየሰሙ አስተያየታቸውንና ስትራቴጂካዊ አመራሮችንም እየሰጡ ያስተዳድሩ ነበር እንጂ አይዘባርቁም። መለስ ዜናዊ እሳቸው ኒዮሊበራሊስቶች እያሉ የሚተቿቸው ምዕራባውያን ሳይቀር እንደሚስማሙት ተምረው ብቻ ሳይሆን ተመራምረውም የተራቀቀ የኢኮኖሚክስ እውቀት የነበራቸው እንደ ጆሴፍ ስቲግሊዝ ያሉ ኢኮኖሚስቶችን ሳይቀር ሀሳብ አስቀይረው መጽሐፍ እንዲጽፉ ምክንያት የሆኑ በቀጠሯቸው በነ ዓለም ባንክ ላይ እንዲያምፁ ያስደረጉ ለኖቤል ሽልማት ሰበብ የሆነ ግሎባላይዜሽን ኤንድ ኢትስ ዲስኮንተንትስ የሚል መጽሐፍ ይጻፍ ዘንድ ምክንያት የሆኑ መሪ ነበሩ። በኢትዮጵያ ውስጥ በተከተሉትና በመሩት ኢኮኖሚም በአገሪቱ የ3000 የድህነትና የሰቆቃ ዘመን ውስጥ ታይቶ የማይታወቅ ኢኮኖሚያዊ ስኬት የታየበት ሆኗል። 2 አሃዝ ያለው እድገት መመዝገቡንም ዓለም ባንክም አይኤምኤፍም መዝግበውት ለትውልድ አስቀርተውታል። አቶ ኃይለማርያም ደሳለኝም ሰነፍ አልነበሩም። በአንድ ወቅት ሲናገሩ እንደተሰሙትም መሰረታዊ የኢኮኖሚክስ ጽንሰ ሀሳቦችን ለመረዳትና ለማስረዳት የሚያስችል ትምህርት ነበራቸው። የጠቅላይ ሚኒስትር አብይ አህመድ ግን ከነዚህ ሁሉ የሚለይ ይመስላል። በአንድ በኩል እውቀቱ እንዳላቸው በንግግራቸውም ሆነ በስራቸው ሲያሳዩ አይስተዋልም። በሌላ በኩል አማካሪዎቻቸውን እንደማይሰሙ ይነገራል። በአዋቂዎች መመከር መደፈርና መናቅ ይመስላቸዋል። ቅስናውንም ፍልስፍናውንም ኢንጂነሪንጉንም ቴዎሎጂውንም ከእኔ በላይ የሚያውቀው የለም ብለው የሚያስቡት አብይ ኢኮኖሚክሱንም እንዲሁ አድርገውታል። ለምሳሌ በቅርቡ የተናገሩትን እማኝ እናድርግ። ኢትዮጵያ ወደ ውጭ ስለምትልከው ምርት ሲያብራሩ ኤክስፖርታችን እንዳደገ ገዳሞች ምስክር ናቸው አሉ። ይህ በእርግጥም ግር ይላል። ደግሞ ገዳምና ኤክስፖርት ምን አገናኛቸው? የአንድ መነኩሴ ዕለታዊ ግብይትና ውሎስ የኢትዮጵያን የኤክስፖርት ምርት የሚለካይ ሊሆን ይችላል ወይ የሚለው መሰረታዊ ጥያቄ ነው። እሳቸው ግን መንግስታቸው አሳካው ለሚሉት የወጪ ንግድ እማኝ የሚጠሩት መነኩሴዎችን ነው። ሪፎርም ውጤት እንዳመጣ ለማወቅ ከፈለጉ ገዳማትን ያናግሯቸው። በጎጃም አካባቢ ያሉ ገዳማት ዘንድሮ በቡና ኤክስፖርት ትልቅ ገቢ አግኝተዋል። እነሱን ጠይቀው ይሄ ሪፎርም ምን ያክል በገዳማት እንኳን ሪስፖንድ እንዳደረገ ማረጋገጥ ይችላል። ከልቤ የሚናገሩት ኢኮኖሚክስን ኤክስፖርትን እንዲህ ባለ መንገድ የሚረዱት ጠቅላይ ሚኒስትሩ በአገሪቱ ተቀጣሪዎች ላይ እንዲተገብሩ የታዘዙትን የግብር ስርዓት ሰሞኑን በፓርላማቸው አጸድቀዋል። የጭካኔ አዋጅ የተባለው ይኸው የግብር ስርዓታቸው ሳይበቃ ዓለም ባንክ የኢትዮጵያን ኢኮኖሚ ማጣፊያው ያጠረው መሆኑን የተገነዘበ ይመስል መተንበይ የማይቻል ነው ብሎታል። እናት የሚሉት አይኤምኤፍም ከ5ቱ ኢትዮጵያዊ አንዱ ለተረጅነት የተዳረገ ምንዱብ ድሃ ሆኗል ሲል መግለጫ አውጥቷል። እሳቸው ግን እኔ መምራት እንደምችል ዓለም አንድ ድምጽ መሰከረ ባይ ናቸው። ዓለም የሚመሰክረው ግን አገራቸውን ከሰላም ወደ ጦርነት ከድህነት ወደ እልቂት ስለማስገባታቸው ነው። ያመጣሁትን ሚራክል የኢትዮጵያ ሕዝብ አልቀበል ቢለኝ ዓለም ተአምር ሰርተሃል አለኝ ይላሉ ጠቅላይ ሚኒስትሩ። ከሁሉም ስለ ኑሮ ውድነት ሲናገሩ የሚያነሷቸው ነጥቦች ደህና ሀገርና ሰላማዊ ፖለቲካ ቢኖር ኖሮ ብዙ ሳቆችን የሚያጭሩ ኮሜዲዎችን ለመፍጠር መነሻ የሆኑ ነበር። ለምሳሌ ለዋጋ ንረት መፍትሄው ጸሎት ነው ብለው የተናገሩት በፓርላማ ነው።
አሁን ያለው የኑሮ ውድነት የመላእክትንና የፈጣሪን ስም በመጥራት ይቀጫል እንደማለት መሆኑ ነው። ምንጩ አሁን የተፈጠረው ኑሮ ውድነት በ1999 ዓ.ም በኢትዮጵያ ውስጥ ተከስቶ የነበረው የዋጋ ግሽበት ነው ሲሉም ተደምጠዋል። ኢኮኖሚክስ እንደ ጂዲፒ ያሉ መመዘኛዎች ቢኖሩትም አብይ ግን የሚለኩት በጠረን ነው። እምክምክ ይላል ይሸታል ይላሉ። ወይም እንደ ባሉን የተወጠረ ነበር ወዘተ በማለትም በግዝፈቱና በቅርጹ ይለኩታል። ከዚህም ያላነሱ ከዚህም የባሱ ብዙ ጉዳዮችን መፍትሄ ይሆናሉ ሲሉም ለኑሮ ውድነት አቅርበዋል። የኑሮ ውድነት ተብሎ የሚጠራው የማክሮ ኢኮኖሚ ጽንሰ ሐሳብ በኢኮኖሚ ውስጥ ተፈጥሯዊ ሲሆን ሰው ሰራሽና ኢኮኖሚያዊ በሆነ ምክንያት ይከሰታል። ጦርነት ሲቀሰቀስ መንግስት ከኢኮኖሚ ሕግ ውጪ ብር እያተመ ወደ ገበያው ሲያስገባ መንግስታት የኢኮኖሚ ጥቅማቸው ዝቅተኛ በሆኑ ወይም አብዛኛውን ማህበረሰብ የማይጠቅሙ ግን ደግሞ ብዙ ኢንቨስትመንት ሲያፈሱ ወይም በቀላል ምሳሌ ቤተ መንግስት በብዙ ቢሊዮን ዶላር ሲሰሩ፣ ፓርክ በብዙ ቢሊዮን ገንዘብ ሲገነቡ ወዘተ የሚፈጠረው የኑሮ ውድነት ሰው ሰራሽ ይባላል። ኢኮኖሚያዊ ምክንያቶቹ የአቅርቦት ማነስና የፍላጎት መብዛት፣ ፈጣን የኢኮኖሚ እድገት መከሰት፣ የቴክኖሎጂ እድገትና ለውጥ ወዘተ ናቸው። የኢትዮጵያ የኑሮ ውድነት መነሻዎችን ስንፈትሽ የምናገኘው አብዛኞቹ ሰው ሰራሽ ናቸው። ከፍተኛ ጦርነት በመቀስቀሱ ምርት እንዳይመረት ሆኗል። የተመረተውም እንዳይንቀሳቀስ ተስተጓጉሏል። አምራችና ጉልበት አርፎ ተቀምጧል ወይም ለስደትና ለጦርነት ተዳርጓል። በዚህም ምክንያት አምራችና ምርት ሸማችና ሻጭ ሳይገናኙ በመቅረታቸው ሰዎች ብር ይዘው የሚገዙት ደግሞ አንሷቸው ከርሟል። ከዚህ በተጨማሪም መንግስት በርካታ ምርቶችን የሚፈበርኩ ፋብሪካዎች ከመገንባት ብዙ ኢኮኖሚያዊ ጠቀሜታ ባላቸው ኢንቨስትመንቶች ላይ ለሚሰማሩ ባለሀብቶች ብድር ከመስጠት ዜጎች የስራ ዕድል የሚያገኙባቸውን ፕሮጀክቶች ከመቅረጽ ይልቅ የአገሪቱን ሀብት ጦር መሳሪያ መግዣ፣ ሰራዊት ማሰልጠኛና ማጓጓዣ ሲያደርገው በዚህም ምክንያት ከፍተኛ የኑሮ ውድነት ይከሰታል። ኢኮኖሚያዊ እውቀታቸው የሚያወላድ አይደለም የሚባልላቸው ጠቅላይ ሚኒስትር አብይ ግን ይህንን የሚረዱት በተለየ መንገድ ነው። ስጋ ቤቶቻችን በደንበኞች ተሞልተው እያለ የኑሮ ውድነት ተከስቷል ለማለት ያስቸግራል ይላሉ። ቅዳሜና እሁድ ደግሞ ስጋ ቤቶቻችን እንደምታውቁት በጣም ሙሉ ናቸው እና የኢትዮጵያ ነገር ግራ የሚያጋባው እሱ ነው እና ሬስቶራንቶች አካባቢ ያለው መተራመስ ስታዩ እንደኔ ወጣ እያላችሁ ምትበሉ ከሆነ ማለት ነው የት ጋ ነው ችግር ያለ የሚል ደንባራ ድምዳሜ ለመያዝ የሚያስችል ምልክትም ይታያል። የኑሮ ውድነት የሚጎዳው አብዛኛውን ማህበረሰብ ማለትም በጡረታ ገቢ የሚተዳደረውን፣ ተቀጥሮ የሚሰራውን፣ ዝቅተኛ ገቢ ያለውን፣ ምንም ገቢ የሌለውን፣ ትናንሽ ቢዝነሶችን ከፍተው የሚሰሩትን እንዲሁም ባለመካከለኛ ገቢውን እንጂ በየትኛውም ዋጋ ስጋ ገዝተው መብላት የሚያስችል ኢኮኖሚያዊ አቅም ያላቸውን ጥቂት ግለሰቦች አይደለም። አንድ ሰው ስጋው በረሃብ ከገላው ላይ አልቆ ለሞት በሚዳረግባት አገር ስጋ ቤት ሞልቶ እያለ ኑሮ ተወዷል ማለት አስቸጋሪ እንደሆነ የሚናገሩ ጠቅላይ ሚኒስትርም አሉ። ኢኮኖሚያዊ ጠቀሜታቸው ለአብዛኛው ህዝብ የማይደርስና ኢኮኖሚያዊ ፋይዳቸውም እምብዛም የሆነ ወይም በባለሙያዎቹ ቋንቋ ሃይ ኢኮኖሚክ ሪተርን በሌላቸው እንደ ቤተ መንግስት ግንባታ፣ የቢሮ እድሳት፣ የፓርክና ሪዞርት ስራዎች ባሉ ዘርፎች ላይ በርከት ያለ ሀብት በሚፈስበት ወቅትም የኑሮ ውድነት ያሻቅባል። በተለይም መንግስት እነዚህን ፕሮጀክቶች የሚሰራቸው ለሌላ የስራ ዕድል መፍጠሪያና ምርት መጨመሪያ የሚሆንን በጀት አዙሮ ብር አትሞ ወይም ተበድሮ ሲሆን ብዙ ጥሬ ብር ወደ ኢኮኖሚው እንዲገባና የምርት እጥረት እንዲከሰት ስለሚያደርግ የኑሮ ውድነት ይከሰታል። እናም እንዲህ ያሉ የመንግስት ወጪዎችን መቀነስና ብዙ ምርት በሚያስገኙ ኤክስፖርትን በሚያበዙ ብዙ ሰው በሚቀጥሩ ዘርፎች ላይ ሀብትን ማፍሰስ የኑሮ ውድነትን እድገት ጤናማ ለማድረግ ይረዳል የሚለው የባለሙያዎች ምክር ነው። ጠቅላይ ሚኒስትር አብይ ግን ይህንን የሚቀበሉት አይመስልም። የእሳቸው ፕሮጀክቶችን ስለመቀነስ ሳይሆን ህዝቡ ኑሮ እንዳይወደድበት ከፈለገ ልጅ መውለዱን ማቆም አለበት የሚል ምክረ ሀሳብ ነው የሚያቀርቡት። የአወላለድ ስርዓታችንን ትንሽ ያዝ ማድረግ ካልተቻለ ፍላጎት እየጨመረ ስለሚሄድ በከፍተኛ ደረጃ አስቸጋሪ ይሆናል። ወሊድ መቆጣጠር ማለት በብዙ መንገድ ስለሆነ በሚመቻችሁ መንገድ መቆጣጠር ይቻላል። ይህ ንግግር አዳም ስሚዝን እስከ መቃብር ተከትሎ በሳቅ የሚያፈርስ፣ አረጋዊውን ፖል ክሩግማንን የሚያንከተክት፣ ኦሊቪየር ብራንቻርድን በመገረም የሚያስተክዝ የኢኮኖሚክስ ቲዮሪ መሆን አለበት። ሰው ሲወለድ ሆድ ብቻ ይዞ እንደማይመጣ እጅና እግሩም ለስራ እንደሚሆኑ ሳይንቲስትና ኢንጂነሮች፣ ኢኖቫተሮችና ስራ ፈጣሪዎችም እንደሚወለዱ የሚያውቁት ኢኮኖሚስቶች መወለድን ማስቆም የኑሮ ውድነት መከላከያ ነው ብለው አይመክሩም። አስቀድሞ የተወለደው ህብረተሰብ ምርት እንዳያመርት ከተቀየደ፣ ሰላም እንዲያጣ
ከተደረገ ያመረተው ምርት በመንግስት ጦረኛ ፖሊሲ ምክንያት እንዳይንቀሳቀስ ወይም እንዲወድም ከሆነ የአገሪቱን ሀብት ለጥቂት ግለሰቦች መኖሪያ ቤት መንግስት ካነጸበት አለመውለድ የዋጋ ንረት መከላከያ መሆን አይችልም ብሎ መከራከር ነገሩን ማሳነስ ይሆናል። እንዲህ ያሉ ኢኮኖሚያዊ ኮሜዲዎችን የሚያመጡት ጠቅላይ ሚኒስትር አብይ በአገሪቱ ውስጥ በፈጠሩትና በሚያካሄዱት ጦርነት ምክንያት የኑሮ ውድነትን ለማርገብ እንደ መፍትሄ ያቀረቡት ሌላ ጉዳይ በሳቸው ቤተ መንግስት ግቢ ውስጥ የተተከለን ቆስጣና ሰላጣ ለፓርላማ አባላት በሽያጭ ማቅረብንና የከተማ ነዋሪዎችም ጓሯቸውን እንዲያርሱ ማድረግን ነው። ቤተ መንግስት በቅርቡ ብትመጡ በጣም የሚገርም እርሻ ነው ያለው። በገባነው ቃል መሰረት አርሰን ጎመኑ፣ ሰላጣው፣ ቆስጣው ነግራችሁ አልችልም። አንድ ቀን የምክር ቤት አባላት በረከሰ ዋጋ ከቤተ መንግስት እንድትገዙ ሰንደይ ማርኬት ቤተ መንግስት እናዘጋጃለን እና ከተማችን ውስጥ ሰላጣ፣ ቆስጣ፣ ቃሪያ፣ ካሮትና ብንሰራ እመኑኝ ለውጥ እናመጣለን። በእርግጥ ምርት ማብዛት የዋጋ ንረትን መቆጣጠሪያ አንዱ መንገድ መሆኑ ግልጽ ነው። ሆኖም የኢትዮጵያን ገጠሮች የታንክ መዋያና የወታደር መዘዋወሪያ ያደረገው የብልጽግናው አገዛዝ በከተማ የጓሮ እርሻ የኑሮ ውድነትን መቋቋም፣ በቤተ መንግስት ቆስጣ የዋጋ ግሽበትን መከላከል የሚል ፖሊሲ ሲያመጣ ኢኮኖሚያዊ ኮሜዲ ከመሆን የዘለለ ትርጉም ሊኖረው አይችልም የሚል ለዚህ ዝግጅት ሀሳብ ያዋጣ አንድ አስተያየት ሰጪ በአዲስ አበባ ከተማ ውስጥ ስንት ዜጋ የራሱ ጓሮ አለው? በከተማ ውስጥ በኑሮ ውድነት ያገጠጡ ጥርሶች እየተጋጠ ያለው ጓሮ ያለው ነዋሪ ነው ወይ? ተከራይቶ ወይስ ተዳብሎ የሚኖረው? አብዛኛው ህዝብ እንዴት ያለ ኑሮ እንዳለው መሪያችን የሚያውቁ አይመስለኝም ሲል ይናገራል። በ2014 ዓ.ም አገዛዙ ለሸቀጦች የሚያደርገውን ድጎማ አንስቶ የመከላከያውን በጀት ግን 87 በመቶ አሳድጎ ውጊያ ሲያካሂድ በአዲስ አበባ ውስጥ ባለ 5 ሊትሩ ዘይት ከ600 ብር ተነስቶ በአንድ ጊዜ ከ1000 ብር በላይ መሸጥ ጀመረ። በጦርነቱ ምክንያት ምርት ባለመመረቱና ባለመንቀሳቀሱም ሽንኩርት ከገበያ ጠፋ። በዚህ ጊዜ ጠቅላይ ሚኒስትሩ ይዘውት የመጡት መፍትሄ ዘይትና ሽንኩርት የማይፈልጉ እንደ ቅጠል ያሉ ነገሮችን በጨው መብላት የሚለውንና ሙዝ በዳቦ መመገብ የሚለውን ነበር። ይህን በውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን። ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ጨማምረን የምንመገብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጎታል። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው ራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቃዋል። ቢበዛ ጨው ይጨምራል። ማክሮ ኢኮኖሚን እንዲህ ባለ ማይክሮ ደረጃ የሚረዱት ጠቅላይ ሚኒስትር አብይ ለኑሮ ውድነት መፍትሄ ብለው የሚያቀርቡት መሰል ነገሮችን ነው። ይህንን ያስተዋሉ ሰዎችም ጠቅላይ ሚኒስትሩ እንዲህ ባለ የመረዳት ደረጃቸው ከአይኤምኤፍ የተቀበሉትን እጅግ ብዙ እውቀት የሚፈልገውን የነጻ ገበያ ፖሊሲ ለማስተዳደር አይችሉም በማለት ስጋታቸውን ሲገልጹ የነበረው ገና በማለዳው ነበር። ሙዝ በዳቦ አሊያም ቅጠል በጨው በመብላት ሊረታ የማይችለው የአዲስ አበባ ኑሮ ዜጎችን እያማረረ መቀጠሉን ሲረዱ ደግሞ መፍትሄ አድርገው ያቀረቡት ህዝቡ ለምን ወደ ገጠር አይሄድም የሚለውን ነው። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ የከተማ ነዋሪ ከመሆን ወጣ ብሎ በትንሽዬ ጎጆ መኖር ጤነኛ ቤተሰብ ይፈጥራል። ከተሜነት የሚፈለግበት ዋናው ምክንያት ለኢንፍራስትራክቸር ነው፣ ለመሰረተ ልማት ነው። መንገዱ ችግር ያለበት፣ ቤቶች ችግር ያለባቸው፣ መብራት ውሃ ችግር ያለበት፣ ስልክ ችግር ያለበት ከሆነ ምንም አስፈላጊ ያለውን ከተማ መኖር። ቅርብ ለቅርብ ሆነን መብራት እናገኛለን ያለ ሰው ቅርብ ለቅርብ ነው የማያገኝ ከሆነ ትርጉም የለውም። ዓለምና ሳይንስ የሰው ልጆች ተመችቷቸው በከተሞች እንዲኖሩ የገጠር ኑሮ እየቀነሰ ከተሜነት እንዲስፋፋ በሚጥሩበት በዚህ ወቅት የኢትዮጵያው ጠቅላይ ሚኒስትር ግን የኑሮ ውድነት ይቀንስ ዘንድ ህዝባቸው ሁሉ ገጠሬ እንዲሆን ይመክራሉ። ከተሜነት ሲስፋፋ የኢኮኖሚ እንቅስቃሴ ይጨምራል፣ ከፍተኛ ገንዘብ የሚያገኙ ዜጎች ቁጥር ይበዛል፣ ኢንዱስትሪ ይበራከታል፣ ሳይንሳዊ ግኝትና ኢንተርፕረነርሺፕ ላይ የሚያተኩር ሰው እንዲበዛ ያደርጋል፣ ዘመናዊነት ያሻቅባል፣ ለባህል ውህደትና ለአገር አንድነትም ይጠቅማል ወዘተ የሚሉ ምክሮች በሚሰጥበት በዚህ ዘመን ገጠር መግባትን የኑሮ ውድነት ማሻሻያ መፍትሄ የሚያደርጉት የኢትዮጵያው ጠቅላይ ሚኒስትር በአንድ ወቅት ደግሞ አንድ ሌላ መፍትሄ አምጥተው ነበር። በዚያ ከመከላከያ ጎን ነኝ እየተባለ ቀኝ እጅ ግራ ደረት ላይ በሚደረግበት ሰሞን መንግስት የነዳጅ ድጎማውን አነሳና ጦር መሳሪያ ገዛበት። በዚህ ጊዜ የነዳጅ ዋጋ በአንድ ጊዜ 16% ጨመረ። ህዝብም በየሰፈሩ እንደ አቅሙ ማጉረምረም ጀመረ። ጠቅላይ ሚኒስትሩም መፍትሄ ያሉትን ነገር ይዘው ቀረቡ። ይሄውም ነዳጅ ስለተወደደ በእግራችሁ ሂዱ የሚለው ነበር። በጣም አዲስ አበባ ያስፈልጋል መኪና የማይነዳበት ቀን።
አብዛኛው የአዲስ አበባ ዋና ቦታ በእግር የሚኬድበት ቀን ያስፈልጋል። ነዳጁም ችግር ነው። ለሀገሪቱ የኑሮ ውድነት ችግሮች እንዲህ ያሉ መፍትሄዎችን የሚያመጡት ጠቅላይ ሚኒስትሩ መሰረታዊ የኢኮኖሚክስ ቲዎሪዎችንና ትንታኔዎችን የመረዳት አቅም እንደሌላቸው የሚያምኑ ሰዎች ከአይኤምኤፍ ያመጡትን አደገኛ ፖሊሲ አገሪቱን ከቁልቁለት ወደ አዘቅት እየገፋት ነው ሲሉ የመደመጣቸው ምክንያትም ለዚህ ነው። ብዙ ጊዜ ጠቅላይ ሚኒስትር አብይ የምመራው ኢኮኖሚ ከዓለም ፈጣን እድገት ያለው ነው፣ ከምስራቅ አፍሪካ አንደኛ ነው፣ ዓለም ይህንን መሰከረልኝ እኮ ሲሉ ይሰማሉ። ለዚህም የተለያዩ አሃዞችን ይጠቅሳሉ። ከምስራቅ አፍሪካ አንደኛው ግዙፍ ኢኮኖሚ የኢትዮጵያ ኢኮኖሚ ሆኗል። ከሰብ ሳሃራን አፍሪካን ሀገራት ሶስተኛው ግዙፍ ኢኮኖሚ የኢትዮጵያ ኢኮኖሚ ሆኗል። ጠቅላይ ሚኒስትር አብይ ይህንን ባሉበት አንደበታቸው ደግሞ የኢትዮጵያን ኢኮኖሚ እኛም ማናውቀውም የዓለም ኢኮኖሚስቶችም አልደረሱበትም፣ ጂዲፒ ምናምን የምንለው ዝም ብለን ነው ይላሉ። የዓለም ኢኮኖሚስቶች፣ የኢትዮጵያ ኢኮኖሚስቶች ሊመልሱት ያልቻሉት ጉዳይ የኢትዮጵያ ኢኮኖሚ ምን ያክል ሬዚሊየንት እንደሆነ አናቀውም። አካውንት አልተደረገም። ጂዲፒ ምንለው ምናምን ዝም ብለን ነው። ክቡርነቱ ሆይ ታዲያ ካልተቆጠረና ካላወቁት ከአፍሪካም ሆነ ከአፍሪካ ቀንድ አንጻር ያለውን ደረጃ እንዴት አወቁት? ቅድም እኮ ከምስራቅ አፍሪካ አንደኛ ነው ብለውን ነበር የሚለውን ጥያቄ ማንሳት ተገቢ ቢሆንም አስቀድመን አስተያየት ሰጪዎቻችንን ዋቢ አድርገን እንዳልነው የጠቅላይ ሚኒስትሩ የኢኮኖሚክስ ግንዛቤ እንዲህ ያሉ ተቃርኖችን እንዲናገሩ ያስችላል ብለን እንለፈው። በጥቅሉ ግን የዜጎችን የመግዛት አቅም በማሽመድመድና የኑሮ ውድነትን በማጓን ብሔራዊ መከራን ያዋለዱት ጠቅላይ ሚኒስትሩ የተቀበሉትን የአይኤምኤፍ ትዕዛዝ የአገሪቱን ነዋሪና ተቀጣሪ ሰቀቀን ውስጥ ከተው ለኢትዮጵያ እንቅርት ጆሮ ደግፍ በየቤቱ አስገብተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው አንድ የቀድሞ አማካሪያቸው ጠቅላይ ሚኒስትሩ ጥቂትም ቢሆን ጥሩ የኢኮኖሚ አማካሪዎች እንዳሏቸው ይገልጹና አብይ ምክር አይሰሙም፣ ከሰሙም ፈረንጆቹን ነው፣ ሁሉንም ነገር አውቃለሁ ስለሚሉ መመከር መበለጥ ይመስላቸዋል። ዓመቱን ሙሉ ለአንድ ደቂቃ አግኝተዋቸው የማያውቁ አማካሪዎችም አሏቸው። እሳቸው የሚሰሙት ፈረንጆቹን ነው እና አይኤምኤፍን ሰምተው ይሄው አገሪቱን ቁልቁለት ውስጥ አስገቧት በማለት ይናገራሉ። እንዲህ ያለ ጸባይና ችሎታ ያላቸው ጠቅላይ ሚኒስትር የሚመሩት ኢኮኖሚ ሚሊዮኖችን ለእርዛትና ለስደት ለችጋርና ለችግር እየዳረገ በቀጠለበት በዚህ ወቅት ምን ይደረግ የሚለው ግን ሁሉንም የሚያወያይ አጀንዳ መሆን ይኖርበታል። እንዲህ ያለ መንግስት በአዲስ አበባ ሲቀመጥ ግብር ከመንግስት ሰራተኛም ግብር ከነዋሪውም ግብር ብቻ ሰብስቦ አይቅበቃውም፣ ቅጣት ይቀበላል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።